ሰላም እንዴት ናችሁ? ውድ ቤተሰቦች ሰላም ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ በአዲስ ቪዲዮ ብቅ ብያለሁ። ተከታተሉ፣ ቪዲዮ እስከ መጨረሻ እዩ። ዛሬ አብረን እንቆያለን። እንግዲህ ሉባና እየሰራሁ ነው። ተከታተሉ እንዴት እንደምሰራውና እንዴት አድርገሽ ሰራሽው፣ እንዴት ለመድሽ ምናምን ላላችሁኝ ውድ ቤተሰቦቼ ምንም የከብድ ነገር የለውም። እኔም ከሚሰሩት እህቶቼ በዩቲዩብ እያየሁኝ ነው የለመድኩት። ያው ደህና ነኝ። ብዙም ባልሆንም ማራማራ ደህና ነኝ፣ እግዚአብሔር ይመስገን። በዚህ መልኩ ሲሰሩ አይቼ ነው እየሰራ ያለሁት እና ተከታተሉ ውዶቼ። ቀላል ነው፣ ምንም የሚያስቸግር ነገር የለውም። ካለን ሰዓት ግማሿን እንደዚህ መስራት እንችላለን፣ መለማመድ እንችላለን። ብዙ ጊዜ ደግሞ አይፈጅብንም። እንደዚህ ቆራርጠውና አጭርና ረዝም እንዳይሆንብኝ በላይተሩ እየመጠንኩኝ ቆራርጠውና ከዚህ የምትወጣ ነገር አለ። ያችን ካላወጣናት አይተረተርልንም። በጣም አስቸጋሪው ነገር መተርተሩ ነው። ሌላው ምንም አያስቸግርም፣ መተርተሩ ብቻ ነው የሚያስቸግረን ነው። እንግዲህ እንደዚህ ያልኩኝ አጠራቀማለሁ ማለት ነው። ላይተሩን መጨረሻ ላይ ትርትር እንዳይልብን ነው ሁሉም በላይተሩ አጣብቀዋለሁኝ። እንደዚህ በዚህ መልኩ በምታዩትኝ ትዕግስት ላለው ሰው ማለት የሆነ ፊልም ነገር እያያችሁ የሆነ የሚዳመጥ ነገር እያዳመጣችሁ በሚሰራ ስራ ነው እንደዚህ ማለት ነው። አንዷን ተራ የምናደርግ 5-6ቱን አንድ ላይ አድርገን እንደዚህ ትርትር ለማስለጥ ማለት ነው። እንደዚህ በዚህ መልኩ ይሄንን እንግዲህ እንደዚህ አድርጌ እመጣለሁኝ። አሁን ይሄንን እቺ የምትወጣዋን ነገር አውጥቼ አጠራቃቅሜ አንዴ ለመተርተር እንደምታዩት ነው። እንደዚህ አንድ አፍታ ለመጨረስ ሰዓታችንን ለመቆጠብ ይጠቅመናል። በነገራችን ላይ ሰርታችሁ ጨርሳችሁ ምናምን ጥርቅም ሲልላችሁ እንደምትፈልጉት አይነት ሲሆንላችሁ ነው ደስ የሚላችሁ እንጂ ገና ስትጀምሩት አሰልቺ ነገር ነው። ለምን አንዷን ስለምትተረትሩ ስራው በዛ ስለሚል ያሰለቻችኋን። ግን አንዲት ዛፍ ከሰራችሁ በኋላ የሆነ ደስ የሚል ነገር አለው። መስራት የምትፈልጉ የቤት ጌጥ በዚህ መልኩ ነው የምሰራው እኔ። ሞክሩትኝ፣ ትወዱታላችሁ። እንዲሁም ብዙዎች አረቦች ይጠልባሉ። አረቦቻችሁን አሳይታችሁ የሚፈልጉ ከሆነ በኮሜንት ጻፉልኝ። እኔ ለመስራት ዝግጁ ነኝ። በቀይ፣ በነጭ፣ በወርዲ በተለያየ ከረን አለ። ጠይብ እና ቤተሰብ በር ተንኳኩቶ ጮሆባችሁ ይቅርታ። በዚህ መልኩ እየተረተርኩኝ ነው። እንግዲህ ውድ ቤተሰቦቼ ላይክ ማድረጋችሁን አትርሱ። በተለያየ ከረን እንሰራለን ዛሬ ማለት ነው። አብራችን ቆዩ። እንዲሁም ቆራርጬ ምናምን ተልትዬ ያስቀመጥኳቸው ቅድም እረፍ ብዬ ሳለ ያዘጋጀኋቸው አሉ። እነሱንም አንድ ላይ ጨምሬ ጠመጥማለሁ ማለት ነው። አብራችን ቆዩ። ይሄንን አሰራር ለምትፈልጉ ለምትወዱት እኔ በጣም ነው ደስ የሚለኝ። እውነት ታየኝ ሀገሬ ስገባ ቤቴን በምን አይነት መልኩ እንደማሽበረቀርቀው። አሁኑ መለማመድ አይከፋም። እግዚአብሔር አምላክ ለሀገራችን ያብቃን። ሁላችንንም ስደት በቃችሁ ይበለን። እንግዲህ ያለንበትን ቦታ ቆሸሽን የሚያደርገው ይሄ በኋላ ማጽዳት ነው። ይሄ በወርዲ የተወሰነ ተልትዬ ነበረ። በቀይ ነው አብዛኛውን ዛሬ መስራት የፈለኩት። በቀይ ነው የታዘዝኩትኝ። በቀይ አብዝቼ እሰራለሁ ማለት ነው። ማሰራት የምትፈልጉ ጻፉልኝ ኮሜንት ላይ፣ ቁጥሬን አስቀምጥላችኋለሁኝ። ሉባናውን ብቻ የምትፈልጉ ሰነ ግዛዙ የምትፈልጉ ለቤት ጌጥ ስጦታ መስጠት የምትፈልጉ በተለያየ ከረን በምትፈልጉት ከረን እሰራላችኋለሁኝ። በውስጥ ማናገር ትችላላችሁ ማለት ነው። ግን አያይዘዋለሁ እንደዚህ እያረኩኝ ማለት ነው። ይሄ የሚግለው በጣም ስለሚባላ ስትሰሩ ረጋ ብላችሁ መስራት፣ እጃችሁን እንዳይበላችሁ። በጣም የመጣበቅ ባህሪ ስላለው ከተያያዘ
እጃችሁን ማስለቀቅ እንኳን ማትችሉም። እዚያው ነው የሚያቃጥላችሁ። ልጥፍ ነው የሚለው። ሲበርድ ብቻ ነው ደርቆ የሚወድቀው እንጂ ከእጃችሁ ላይ አይወጣም። እንግዲህ ነጭ ትንሽ ነበር የተረተርኳትን ጠምጥም ያለው ለአንድ አበባ ለአንድ እንትን ራሱ አይበቃም። በኋላ ስለምጨምርበትኝ አሁን ቀይ ብቻ ነው እናንተ ጋር የምሰራው። አሁን ለጊዜ ልጠምጥምና ቀዩን ብቻ ነው የምሰራው። ቢያንስ ስንት ሀባ ይሆናል? 5-4 ሀባ እንዲሆንልኝ ነው የማረገው። ለአንዱ ሀባ የምጠቀመው እኔ 18 19 እንዲሁም ወይም 20 ነው የምጠቀመው። ዛሬ በ18 እሰራለሁ ማለት ነው። በነገራችን ላይ ስራ ጨርሰን እንደዚህ ቁጭ ስንል የሆነ የእጅ ስራ ይዘን ቁጭ ስንል ሌናችን ርፍ ይላል። በቃ ያንን እንደ ርፈት እንቆጥረዋለን፣ እንደ መዝናኛ እንቆጥረዋለን እና አይከፋም። ብትለምዱት የሚደብር ነገር አይደለም። እንግዲህ መጨረሻ ላይ እንግዲህ ጨርሼ የሰራሁትን እዚህ ከቪዲዮ ላይ ላስገባላችሁ እንዴት እንደሚያምር እናንተ አይታችሁ ፍረዱ።
ይሄው እንግዲህ ቤተሰቦች ጨርሻለሁ። አሁን ማያያዝ ነው። እንደዚህ መጨረሻው ላይ ነው አሁን ያለሁት ማለት ነው። እስከ መጨረሻው ሳትሰርቹ ተከታተሉኝ። ያው ቪዲዮ ረዘም ሊልባችሁ ይችላል። ተከታተሉኝ ውዶቼ። ላይክ አርጉኝ እሺ። የልፋቴ ውጤት እናንተ ላይክ አርጋችሁኝ አስተያየታችሁን አይቼ እንዲበረታ ያደርገኛል። እንደምታዩት በጣም ያደክማል እናንተን ለማሳየት። በዚሁም ካሜራ ደቀኝ ምናምን አይጠፋችሁም ያለው ልፋት ራሱ። ስለዚህ እናንተ በላይክ እና ሼር እያደረጋችሁ አብራችሁን ቆዩ ውድ ቤተሰቦቼ። ቤተሰብ ያልሆናችሁ ሰብስክራይብ አድርጉና ቤተሰብ እንሆን። ይህን መጠምጠሚያውን እኔ ስለሌለኝ ነው እንጂ ቀጭኗ ብትሆን የበለጠ ያምራልናል። እኔ ወፍራሙ ነው ያለኝ፣ ምንም ማድረግ አልችልም። ቀጭኗ አለ የሆነ ቆይ ከሌላ ቪዲዮ አስገባላችኋለሁ። ስትገዙ ያንን መግዛት አለባችሁ። በጣም ነው የሚያደርገው። አሁን አንድ ሰራሁኝ፣ ሁለተኛውን እሰራለሁ ማለት ነው። እንግዲህ ይሄ ቀዩ ለአምስት ሆኖኛ ነው ያለ አምስት ማለት ነው። አዎ ይህንን እንደዚህ እንትን ማለት ስንጠመጥም የተጠባበቀብንን ማፍታታት እንደዚህ ብትንቡ ውበቱን እንዲጎላ ማለት ነው። ይሄ መጠምጠሚያው የመጣበቅ ባህሪ ስላለው ቀስ ብለን ማፍታታት። ያ ጀማል እንዴት ነው የሚያምረው! እዩትኝ እውነት እኔ በጣም ነው የሚያምረኝ እንደዚህ ከሰራሁት በኋላ እዩትኝ፣ ደስ ነው የሚለኝ።
እናንተ መስተያየታችሁን ኮሜንት ላይ አስቀምጡልኝ። ውድ ቤተሰቦቼ ላይክ ማድረግ እንዳይረሳ፣ ለጓደኞቻችሁ ሸር ማድረግ እንዳይረሳ። ቤተሰብ ያልሆናችሁ ቤተሰብ እንሁን። በዚህ መልኩ ጨርሻለሁ ማለት ነው። በቀጣይ በቆንጆ ቪዲዮ እስክንገናኝ ሰላማችሁ ይብዛ።